የፈረንሳዩ ክለብ ፓሪስ ሳን ዠርማ የ2024-2025 የውድድር ዓመት የአውሮፓ ቻምፒየንስ ሊግ አሸናፊ ሆኗል። 5-0 በሆነ ውጤት ኢንተር ሚላንን ረምርመዋቸዋል። በጀርመን ባቫሪያ አሊያንዝ አሬና ስታዲየም ላይ የተደረገውን ጨዋታ የሉዊስ ኤንሪኬ ወጣቶች አይሆኑ ቅጣት ቀጥተዋቸዋል። ይህ የፓሪስ ሳን ዠርማ ቡድን በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን መሳም ችሏል። ለአመታት ያሳደዱትን፣ ለአመታት የፈለጉትን፣ ለአመታት የጠበቁትን ዋንጫ በመጨረሻም ፓሪስ ሳን ዠርማ እጃቸው አስከብተውታል። ሊዮኔል ሜሲን አምጥተው ሞክረውታል፣ ሳይሳካ ቀረ። ኔይማር መጥቶ እንደዚሁ ታገለ፣ አልሆነላቸውም። በኬሊያን ኤምባፔ ሞክረውታል፣ ነገር ግን ሳይሳካላቸው ቀርቷል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። መረጃው ለበርካታ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሸጋ ስፖርት ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቀጥታ ወደ ጉዳዩ አሁን የስፔናዊው ታክቲሽያን የሉዊስ ኤንሪኬ ወጣት ቡድን ኢንተር ሚላን ላይ 5 ጎሎችን በማዝነብ ይህንን የፍጻሜ ጨዋታ አሸናፊ ሆነው መውጣት ችለዋል። የመጀመሪያውን አጋማሽ 2-0 እየመሩ ነበር ወደ መልበሻ ክፍል ያመሩት። አሽራፍ ሀኪሚና ደዚሪ ዱዌ ጎሎቹን ያስቆጠሩ ተጫዋቾች ናቸው። የቀድሞ የኢንተር ሚላን ተጫዋች ሞሮኮዊው የመስመር ተከላካይ አሽራፍ ሀኪሚ እጅግ ድንቅ የሚባል የውድድር ዓመት ነበር ያሳለፈው። በሩብ ፍጻሜ በግማሽ ፍጻሜ ጎል ማስቆጠር የቻለው ሀኪሚ አሁን ደግሞ በፍጻሜ ኢንተር ሚላን ላይ ጎል አስቆጠረ። ይህ የቀድሞ የኢንተር ተጫዋች ጎሉን ካገባ በኋላ ግን ደስታውን መግለጽ አልፈለገም። ቀጠለና ወጣቱ ደዚሪ ዱዌ ሌላኛውን ጎል ከመረብ አሳረፈ። ፓሪስ ሳን ዠርማ 62% የሚሆነውን የኳስ ቁጥጥር በእጃቸው አስገብተው ነበር። ሁለተኛው አጋማሽ ሲጀመር በርካቶች የነበራቸው ሐሳብ ኢንተር ሚላን ከባርሰሎና እንዳደረገው ይንሰራራል፣ አቅሙን መልሶ ያሳያል ነበር። ነገር ግን ይህ መሆን አልቻለም። ይልቁኑ ኢንተር ሚላን ሌላ ጎል አስተናገዱ። ወጣቱ ደዚሪ ዱዌ ደገማቸው። ከዚያ በኋላ ደግሞ ቀጠለና 72ኛው ደቂቃ ጆርጂያዊው ምታተኛ ሂቪቻ ኪቫራስኬሊያ ሌላኛ ጎል ማስቆጠር ቻለ። የማሳረጊያውን ጎል በ84ኛው ደቂቃ ከመረብ ያሳረፈው ማዩሉ ነበር። 5-0 ኢንተር ሚላን በፓሪስ ሳን ዠርማ ተረመረመ። የ2023 የውድድር ዓመት የቻምፒየንስ ሊግ ፍጻሜ ተፋላሚው በማንቸስተር ሲቲ 1-0 ተሸንፎ ዋንጫውን ያጣው ክለብ አሁን በፓሪስ ሳን ዠርማ 5-0 ተገረፈ። ፓሪስ ሳን ዠርማ በታሪካቸው ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ማሳካት ችለዋል። ይህ ለፓሪስ እጅግ ወርቃማ የሚባል ታሪክ ነው። ከገበሬ ሊግ መጡ የተባሉት ፓሪስ ሳን ዠርማዎች የገበሬው ሊግ የማን እንደሆነ አሳይተዋል። ፓሪስ ሳን ዠርማ በዚህ የውድድር ዓመት የቻምፒየንስ ሊግ፣ የፈረንሳይ ሊግ 1 እና የኩፕ ደ ፍራንስ ዋንጫን አሳክተዋል። ይህም ማለት የሶስትዮሽ ዋንጫ ባለቤት ሆነው አጠናቀዋል። ይህንን ተከትሎ ፒኤስጂ የሶስትዮሽ ዋንጫ ማሳካት የቻለ የመጀመሪያው የፈረንሳይ ክለብ መሆን ችሏል። አሰልጣኝ ሉዊስ ኤንሪኬ ከፔፕ ጓርዲዮላ በመቀጠል በሁለት የተለያዩ ክለቦች የሶስትዮሽ ዋንጫን ያሳኩ ሌላኛው ስፔናዊው ሰው ሆኗል። ከዚህ ቀደም በባርሰሎና ይህንን ማድረግ ችሎ ነበር። ሉዊስ ኤንሪኬ በፓሪስ ሳን ዠርማ ተመሳሳዩን ደግሞታል። ይህ ስፔናዊ ታክቲሽያን እጅግ ስሜታዊ ሆኖ ከጨዋታው መጠናቀቅ በኋላ ደስታውን ሲገልጽ ተመልክተናል። የ9 ዓመት ልጁን በሞት ያጣው ሉዊስ ኤንሪኬ ስሜታዊ ነበር። ፊቱ በእንባ ታጥቧል። ጥቁር ልብስም ለልጁ መታሰቢያ እንዲሆን ለብሷል። ፓሪስ ሳን ዠርማ በዚህ ሰው መሪነት ወደፊት እንደፈለጉት ገስግሰዋል። በዚህ የውድድር ዓመት ኦስማን ዴምቤሌ ለፓሪስ ሳን ዠርማ አስገራሚ ጊዜን ማሳለፍ ችሏል። በቻምፒየንስ ሊጉ በአንድ የውድድር ዓመት ለፓሪስ ሳን ዠርማ በብዙ ጎሎች ላይ ተሳትፎ ያደረገው ተጫዋች እርሱ መሆን ችሏል። 13 ጎሎች ላይ ተሳትፏል። ክብረ ወሰንም ሆኖ ተመዝግቧል። ፓሪስ ሳን ዠርማ በቻምፒየንስ ሊግ ፍጻሜ 20 ደቂቃዎች ውስጥ 2 ጎል ያስቆጠረ በታሪክ ሁለተኛው ክለብ ሆኗል። የፓሪስ ሳን ዠርማው ተጫዋች ደዚሪ ዱዌ ከሮናልዶ
በኋላ በቻምፒየንስ ሊግ ፍጻሜ ጎል አስቆጥሮ እንዲሁም አመቻችቶ ያቀበለ የመጀመሪያው ተጫዋች የሚለውን ክብር ይዟል። ዴዜሪ ዱዌ በቻምፒየንስ ሊግ ፍጻሜ ጎል አስቆጥሮ አመቻችቶ ያቀበለ በእድሜ ትንሹ ተጫዋችም የሚለውን ክብር እንደዚሁ በእጁ አስገብቷል። የመስመር ተከላካዩ አሽራፍ ሀኪሚ አንድ ጎል በዚህ የፍጻሜ ጨዋታ ላይ ማስቆጠር ችሏል። በሩብ ፍጻሜው ከአስቶን ቪላ በግማሽ ፍጻሜው ደግሞ ከአርሰናል ይህ ተጫዋች ጎል እንዳስቆጠረ ይታወሳል። ሞሮኮዊው ተጫዋች ታሪክ ሰርተናል ሲል ተናገረ። አሽራፍ ሀኪሚ ስማችንን በክለቡና በከተማው ታሪክ ላይ ማስቀመጥ ችለናል ሲል ሐሳቡን ገለጸ። አሰልጣኝ ሉዊስ ኤንሪኬም ታሪክ መስራታቸውን በመግለጽ ከምንም በላይ ለርሱ የዋንጫ ይገባዋል የሚል አስተያየቱን መስጠት ችሏል። ሌላኛው የፓሪስ ሳን ዠርማ ተጫዋች መሃል ሜዳ ላይ ሞተሩን ሲያንቀሳቅስ የነበረው ቪቲኒያ ነበር። ይህ ተጫዋች ሲናገር ይህ ማለት ሁሉም ነገር ማለት ነው። ይህ የኔ ህልም ነበር፣ የሁላችንም ህልም ነበር። እጅግ አስገራሚ ስኬት አስመዝግበናል ሲል ለቲኤንቲ ስፖርት ሐሳቡን ገለጸ። ፓሪስ ሳን ዠርማ ይህንን ጨዋታ 5-0 ነው ያሸነፈው። የጨዋታው ዋና ዳኛ 90 ደቂቃ ከሞላ በኋላ ጭማሪ ሰዓት መጨመር ራሱ አስፈላጊ መስሎ አልታያቸውም። የባከነ ሰዓትም ሁለቱ ቡድኖች እንዲጫወቱ አላደረጉም። ልክ 90ኛው ደቂቃ ላይ ፊሽካቸውን አሰሙና ጨዋታውን መጠናቀቁን አበሰሩ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ፓሪስ ሳን ዠርማ ከ2010 የውድድር ዓመት በፊት ላለመውረድ ይንገዳገድ የነበረ ክለብ ነው። በ2010 የውድድር ዘመን ወደ ኋላ መለስ ስንል ፒኤስጂ በገንዘብ ችግር ይንገላታ የነበረ ክለብ ነው። ነገር ግን ካታራውያኑ መጡና 2011 ላይ በእጃቸው ያስገቡት ክለብ አሁን የአውሮፓ ትልቁን የክለብ ውድድር በእጃቸው አስገብተዋል። በወቅቱ የነበሩት አሜሪካውያን ባለሀብቶች ላለመውረድ የሚጫወተውን ፓሪስ ሳን ዠርማ ለመሸጥ ተገደዱ። ካታራውያን ባለሀብቶቹ በእጃቸው አስገቡት። በካታራውያን ባለቤትነት 15 ዓመታትን የዘለቀው ፓሪስ ሳን ዠርማ እንደ ፎርብስ መረጃ ከሆነ $4.4 ቢሊዮን አሁን ላይ የሚያወጣ ክለብ ነው። በሜዳሊያም ቢሆን ባለፉት 13 የሊግ ዋንጫዎች 11ዱን የግላቸው አድርገዋል። ዛሬ ደግሞ በምሽቱ ጨዋታ ፓሪስ ሳን ዠርማ በታሪካቸው የመጀመሪያ የአውሮፓ ቻምፒየንስ ሊግን ዋንጫ ማሳካት ችለዋል። ሀገሪቱ ፈረንሳይ ላይ ደግሞ ከ1993 ኦላምፒክ ደ ማርሴይ ካሳካው የቻምፒየንስ ሊግ ዋንጫ በኋላ ዳግም ባለ ሁለት ትልልቅ ጆሮ ዋንጫ ወደ ፈረንሳይ መምጣት ችሏል። የክለቡ ፕሬዝዳንት ናስር አልኸላይፊ ይህንን ዋንጫ ለማሸነፍ እቅዳቸው 2015 ላይ ነበር የጀመረው። አሁን ከ10 ዓመታት በኋላ ይህ እቅዳቸው ተሳክቶላቸዋል። ጣፋጭ የሚባለው ድል ወደ ፈረንሳይ ማምራት ችሏል። የፓሪስ ሳን ዠርማ ተጫዋቾች በጋራ ሆነው ሉዊስ ኤንሪኬን አቀፉ። ወደ ላይ እየወረወሩትም ደስታቸውን ከዚህ ስፔናዊ ታክቲሻን ጋር አብረው መግለጽ ቻሉ። ፓሪስ ሳን ዠርማ በጀርመን ባቫሪያ አሊያንዝ አሬና ስታዲየም ላይ ቢጫወትም ፈረንሳይ ፓሪስ ግን እጅግ ቅልጥ ብላ ደስታዋን አከበረች። የሾንዘሊዜ ጎዳና ደስታ ባናወዛቸው ሹፌሮች የጡሩምባ ድምጽ እጅጉኑ ተጥለቀለቀ። ርችትና መብራት የፓሪስ ከተማን ሌላ ውበት ሰጧት። ፓሪስ ሳን ዠርማ በታሪኩ ለመጀመሪያ ጊዜ የአውሮፓ ዋንጫን መሳም ቻለ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።